لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير. السلام عليكم ورحمة الله وبركاته። በጣም ቀላል የሆነ የኮክ ኬክ አሰራር ይዤላችሁ መጥቻለሁ። እንደዚህ ብቻችንን ስንሆን ወይም ደግሞ እንደዚህ አነሳ አድርገን ለመስራት በትልቅ መስራት አይጠበቅብንም። እዚህ ጋር ሲኒያውን እንደምታዩት ቀቡት ከላይ ማለት ነው። አጋጣሚ ወደ ላይ ቢነፋ እንኳን ሄዶ አይዝባችሁም። እዚህ ጋር የሚያስፈልገን ግብአት እኔ የፈለኩት ምንድነው ገረፋና ስኳር ቡኒ እና 10 ሀባት ተምር፣ 2 እንቁላል፣ ግማሽ ካሳ ዘይትና ቫኒላ እና ቤኪንግ ፓውደር፣ 1 ካሳ ዱቄት ነው። እነዚህን ውህዶች አሁን ከመጀመሪያ ቅድሚያ የማደርገው ስኳሩንና እንቁላሉን ቫኒላውን እና ተምሩን አድርጌ ባንድ ላይ ፈጫዋለሁ። አያችሁት? እዚህ ከጥንቃቄ ማድረግ ያለብን እኔ ብዙ ጊዜ ሲበላሽብኝ የነበረው ያኔ ውህዶቹን ባንድ ላይ አድርጌ ነበር የምፈጨው። እዚህ ጋር እንደነገርኳችሁ ስኳሩንና እንቁላሉን ተምሩን ባንድ ላይ አድርጌ ፈጭቼ ጨርሻለሁኝ። እዚህ ጋር እንደምታዩት ውህዶቹን አደባልቄ ከጨረስኩ በኋላ ዱቄትና ቤኪንግ ፓውደር አደርጋለሁኝ። ቫኒላ አድርጌ እንደዚህ አድርጌ አዋህደዋለሁ። እንደምታዩት መለጋ በትንሿ መለጋ ደግሞ ቫኒላ በጣም ወዳለሁ እና ሩብ ካሳ ውሃ፣ 1 መለጋ ክቢራ እንደዚህ ትንሽ የሆነ ገረፋ በጣም ወዳለሁ እኔ እንትን ላይ ማለት ነው። እንደምታዩት ውህዱ እንደዚህ ሆኖ ጨርሷል። እናንተ ፕላስቲክ ወይም ደግሞ የሆነ እንትን ማለቻ ሊኖር ይችላል። እኔ ግን በካሳ እንደዚህ አደረግና ማለት ነው ኪስ እንደዚህ አድርጌ ኑሮ በዘዴ ነው እንደዚህ ኮቦች ላይ እንደዚህ አደርጋለሁ ማለት ነው። እንደምታዩት መልክ ስጠኝ እንጂ ሙያ ተጎረቤት ነው አይደል የሚባለው። እንደምታዩት እንደዚህ አድርጌ ጨርሻለሁኝ። አሁን ቀጥታ ትንሽ ወደ አሁኑ ፍሩን እንዳታስገቡ፣ ትንሽ ይቀመጥና ወደ ፍሩን እናስገባዋለን። አያችሁት? እንደዛ አድርጌ ጨርሻለሁ። እንዳትሞሉት እንትኑ ማለት ነው እንዳትሞሉት። እና እናንተ ደግሞ ያነ ካላጡ እንደዛ ተከለጣችሁ በኋላ ውህዱን ዱቄቱን ስታዋህዱ ቀስ ብላችሁ እንትን በሉት ማለት ነው። ያኔ ኮቦች ላይ የመፍረካከስ ወይም ደግሞ አንዱ ከፍ አንድ ዝቅ አይልብንም። እንደምታዩት እየተረፋ ነው። ማሻአላ ይፈረከሳል ብዬ ነበረ፣ ተላይ አልተፈረከሰም። ማሻአላ እንደምታዩት በዚህ ሁኔታ በደንብ ሆኖ በስሏል። እናንተ ብትፈልጉ ክሬም ማድረግ ትችላላችሁ። እኔ ክሬም ስለሌለኝ ስኳር ፓውደር አነስንሽ እንደዚህ ይሄን የመሰለ ኮክ ኬክ ሰጥቶኛል። የጣዕሙን አትጠይቁኝ፣ ሞክሩት። በቀላል ቤታችን የምንሰራው ነው። በጣም ቀላል ነው። አሰላሙ አለይኩም።